ዝና ምን ሆነ? ኤደን ተረጋጊ እንጂ ስርዓት ይኖርሽ እንጂ በቃ ራስሽን መጉዳት አቁሚ። ምንድን ነው እንደዚህ? ሄሎ ምንድን ነው አዋራኝ እንጂ ምንድን ነው ዝና ብለህ ዝም የምትለው? በስተመጨረሻ መድብል እንግዲህ ከኤደን ጋር ተቀምጦ ዝና እንዳመለጠና የሆነ ነገር እንደሆነ ተደውሎ ተነግሮታል ማለት ነው። አሁን ላይ ዝና እንግዲህ ከሞገስ ጋር እየተነጋገሩ ነበር ማለት ነው። ሞገስ አሁን ላይ የፍቺ ወረቀት ላይ እንዲፈርምለት ለዝና እየጠየቀው ነው። በምላሹ ደግሞ በምትኩ ደግሞ ዝና አሁን ላይ ከዚህ ከታሰረበት እንዲለቀቅ ወይም ደግሞ እንዲያስለቅቀው ነው እየነገረው ያለው። አሁን ላይ ሞገስ ከሉላ አጠገብ እንዳይደርስና ከሉላ አጠገብ እንዳይሆን ይህንን ነገር ሊያደርግ ይችላል ወይም ደግሞ መድብል ያሰረውን ዝና ለራሱ ሲል ሞገስን ወይም ደግሞ ሉላን ከዚህ በኋላ እንዳይቀርባትና ከእንደገና እንዳይቀርባቸው ያንን ቦታ ካስፈረመ ያንን ወረቀት ላይ ግዴታ በህጉ መሰረት ዝና ሞገስና እንደገና ደግሞ ለሉላና ለሁለቱም አያስቸግራቸውም ማለት ነው። ስለዚህ አሁን ላይ ዝና ያመለጠ ይመስላችኋል ወይስ ደግሞ ምን ሆኖ ይመስላችኋል? ሀሳባችሁና አስተያየታችሁ በኮሜንት ላይ አስቀምጡልኝ። እንግዲህ በስተመጨረሻው ላይ ማህሌትን ከዛ ከዝና ጋር ከተሰረችበት ቦታ ላይ ለቋታል ማለት ነው። ምክንያቱ አሁን ላይ መድብልስ አዝኖላታል እስካሁን ስለታሰረችና እንደገና ደግሞ እስካሁን ስላቆያት በጣም ነው ያዘነላት። ማህሌት ግን ለመድብል በጣም ከባድ ሰውና መጥፎ ሰው እንደነበረች ይታወቃል። በዚህ አሁን ላይ ማህሌትን በመለቀቋ ላይ ያው ብሩክን በጣም ተናደዋል ወይም ደግሞ አልተስማማበትም ነበር። ነገር ግን መድብል ምን አይነት ቅን ሰውና በጣም የዋህ ሰው መሆኑን ሴት ስለሆነች ከዚህ በላይ ማሳቃየት አልፈልግም ብሎ ነው አስጠንቅቆ እንድትወጣ ያደረጋት ማለት ነው። ምክንያቱም ከዚህ በኋላ በመንገዳቸው ላይ ወይም ደግሞ በቤተሰባቸው ላይ ከመጣች ራሱ መድብል እንደሚገድላት አስፈራርቶ አስጠንቅቆ ነው እንድትወጣ ያደረጋት ማለት ነው። ስለዚህ መድብል ጀግና ነው። በዚህ በኩል ደግሞ የዋህና ቅን ነው ብዬ ነው ማስበው። እስኪ እናንተስ መድብል ምንድን ነው የምትሉት? እስኪ ሀሳባችሁ በኮሜንት አስቀምጡ ማሮቼ። ሌላው ምንድን ነው ለቅድስት እንግዲህ ቤተሰቦች መድብል ሽምግልና ሄደዋል ማለት ነው። አሁን ላይ ብሩክ እንግዲህ ያው መድብልና አንዳንድ ሽማግሌዎች ቅድስት ቤተሰቦች ጋራ ገጠር የላከው አሁን ላይ የቅድስት ቤተሰቦች መድብልና የመድብል ቤተሰቦች ወይም ደግሞ ያው ሽማግሌዎችን ለመቀበል ዝግጅት ላይ ናቸው። ምክንያቱም ቶሎ ብሎ በዚች አጋጣሚ ማንም በመሀላቸው ሳይገባ ብሩኬ ይህንን ሽማግሌና ለቤተሰቦች መላክ ለቅድስት ቶሎ እንዲጋቡና አንድ ላይ እንዲሆኑ ስለተፈለገ የቅድስት ምኞት አሁን ላይ ይሰምርላታል ወይም ደግሞ አሁን ላይ እንደምትፈልገው ይሆንላታል ማለት ነው። እንግዲህ አሁን ላይ የምሳሌ ክፋትና የምሳሌ እንግዲህ ማድረግ እያየ ነው። እዚህ ላይ ተናጋሪ ሆናለች ማለት ነው። እንደ ዳጣ ማለት ነው። ይቺ ዳጣ በቃ ያላስለመደቻት ነገር የለም። በዳጣ አሁን ላይ ብሩኬና ቅድስት አንድ ላይ ቁጭ ብለው እያወሩ እንግዲህ ሲሳሳሙ ደርሳ ጭራሽ ረበሽኳችሁ እንዴ ምናምን የማለት ነገር ደርሳለች። ምሳሌ በጣም ከባድ ነች። አሁን ላይ መልሱን የመለስላቸው ለምንድን ነው እኔ እያደግኩ ነው። ስለዚህ አይሞረዬ እያደገ ስለሆነ እንደዚህ አይነት ነገር ላስብ እችላለሁ ነው። ዞሮ ዞሮ ማለቷ እነሱ ቀስ ብለሽ እደጌ ተረጋጊ ቢሏትም ነገር ግን ምሳሌ ደግሞ ያው የብሩኬና የቅድስት አንድ ላይ መሆንና ቶሎ ባልና ሚስት ሆኖላቸው ለምሳሌ አባትና እናት እንዲሆኑ ስለምትፈልግ ነገር ግን ማፍጠንና ቶሎ መጨረስ እንደምትፈልግ አብራቸው አንደኛ ፑሽ እንደምታደርግ የታወቀ ነው ማለት ነው። እንግዲህ የብሩኬና የቅድስት የጋብቻ ሁኔታ ያው የቅድስት ቤተሰቦች ቀለቤቱን ሽምግልና ከተቀበሉ ያልቃል ብዬ ነው ማስበው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡ። በሌላ በኩል አሁን ላይ ዳጣ እናቷ ለማግኘት ወይም ደግሞ እናቷ ለመፈለግ
ለመርዙ ደላላው አሁን ላይ ብር ልትሰጠውና እንዲፈልግላት ልታድርግ ነው ያሰበችው። አሁንም እየነገረችው ማለት ነው ለመርዝ ደላላው። መርዝ ደላላው እንደሚታወቀው ቤት ብቻ ሳይሆን የጠፋ ሰውም እንደሚያገናኝ ይታወቃል። ለዛ አሁን ላይ ደግሞ ዳጣ ከማንም በላይ ያው መርዞ ደላላው ይረዳኛል ብላ ስላሰበች ያ መርዞ ደላላው ደግሞ እንደ ደላልነቱ የዳጣንነት እንግዲህ እንደምንም ብሎ አፈላልጎ ካመጣ ወይም ደግሞ ካሳያት ደህና ብር እንደምትከፍለው ነው ዳጣ ለመርዝ ደላላው እየነገረችው ማለት ነው። እንግዲህ አጠግቧ እንደሆነች አላወቀችም። አሁን ዳጣ እናቷ ሰላም እንደሆነች አሁን ያላወቀችው አሁን ላይ ጭራሽ ለመርዝ ደላላው እንዲፈልግላትና እንዲያገናኛት ነው የነገረችው። ይሄ ሁሉ ችግር ማን ነው? የናታን ነው። ምክንያቱም ናታን አሁን ላይ ባያስጠነቀቀው ኑሮ ለዳጣ እናቷ ሰላም እንደሆነች ነግሮ አረፍ ሊል ነበር ብዬ ነው ማስበው። ስለዚህ የማን ነው ችግሩ? ራሷ ዳጣ ነች ብዬ ነው ማስበው። በቃ ምክንያቱ ናታን መናገር ነበረበት። ምንም ቢሆን ዳጣን መደበቅ አልነበረበትም ብዬ ነው ማስበው። በሌላ በኩል እንደምናውቀው ማህሌት እንግዲህ ከዛ ከተፈታች በኋላ ወዴት ነው የሄደችው? ወደ ኤፍራታ ነበር የሄደችው። ምክንያቱም ኤፍራታ ጋር የሄደችበት ምክንያት ለምንድን ነው? እሷ ስለምትቀበላትና ከማንም በላይ ኤፍራታ ስለ ማህሌት ስለምትጨነቅላት እህቷ ስለሆነች ነው ተቀብላ ምግብ ሰጥታ እንድታርፍ ያደረገቻት ማለት ነው። ያው የኤፍራታ እስካሁን ማህሌት የት እንዳለ ስልኳ እንደማይሰራ ስላወቀች በጣም ተጨንቃና ተጠባ እንደነበረች ነው የነገረቻት። ነገር ግን አሁን ላይ ማህሌት እንግዲህ ያው ኤፍራታ ከመርዙ ደለላው እንዳረገዘች ስለሚታወቅ ማህሌት በኤፍራታ ላይ መቀለድዋን ተያይዘዋለች። አሁን ይቺ 500 ሺህ ብር ይዣለው ብላ ከኤፍራታ ላይ መቀለድና ከኤፍራታ ላይ ሙድ መያዙ ምን አመጣው? እኮ ብር ይጠፋል ማለት አሁን ላይ ያንን ብር ላጥፋ ብትል በ3 ቀን ወይም ደግሞ በሳምንት የምታጠፋው ብር ነች። ስለዚህ ይችን 500 ሺህ ብር ገና ለገና ያስኩ ብላ የኤፍራታ ስንት ጊዜ እዛው ቤት ያሳረፈቻት ስንት ጊዜ ያኖረቻትን እንዲህ ማቃለል እና መሳደብ አልነበረባትም ብዬ ነው ማስበው። ኤፍራታ የማህሌትን ጸባይና የማህሌትን ችግር ስለምታውቅ ወዲያውን ከዛ ቤት እንድትወጣ ነው ያደረገቻት። ምክንያቱም ታውቀዋለች። በቃ ኤፍራታ ማህሌት ምን አይነት ሴት እንደሆነች እና ምን አይነት ከባድ ሴት እንደሆነች ስለምታውቅ አሁን በእነሱ መሀል ገብታ ልታጣላቸው ስለምትሞክር ምክንያቱም መርዙ ደላላው አቃላው እንዴት ከዚህ ድሃ ጋር ትሆኛለች እንደኔ ሀብታም አትጠብሽም ብላ ስለሰደበቻት ያንን ነገር ደግሞ ኤፍራታ ስለማትፈልግ እንዲሁም ተቻችላና እንዲሁም በኖርማል የማደግ ሀሳብ ስላላት ነው። ስለዚህ ማህሌትን ከዛ ቤት ቀንጠራ እያስወጣቻት ኤፍራታ በዚህ በኩል እኔ በጣም ነው እያደነቅኳት። ምክንያቱም ማህሌት ከሷ ጋር በተቀመጠች ቁጥር ችግር ነው የምትፈጥረው እንጂ ሌላ ምንም ነገር መፍጠር አትችልም። የምትመክረውን መጥፎ ምክር ነው ማለት ነው። እንደገና የምትላትን ነገር ደህና ነገር የማትላትን። ስለዚህ ኤፍራታ ከዛ ቤት እንድትወጣ በማድረጓ በበኩሌ አሪፍ ነው ብዬ ነው ማስበው። እናንተስ ምን ትላላችሁ? በሌላ በኩል ጠበቃ በሪሁን እንደሚታወቀው አሁን ላይ የሞገስና የሉላን የጀመረውን የህግ ነገር እየጨረሸላቸው ነው፣ ሁሉም ነገር ማለት ነው። እንግዲህ አሁን ላይ ሞገስ በሙሉ ልቡ ሉላን አጠገቡ ለማድረግና እሷን ለማግባት ግዴታ ከዝና ጋር የተጋቡበት ወረቀት ፍቺ መፈጸም አለባቸው። ስለዚህ ግዴታ የዝና ፌርማ ስለሚያስፈልግ ያንን ፌርማ ካደረገ ብቻ ነው ከሉላ ጋርም አብሮ መሆን ወይም ደግሞ መኖር የሚችሉት ማለት ነው። ዝናም ተመልሶ ገባቸው የሚሆን አይመስለኝም። ነገር ግን አሁን የተበላ ወይም ደግሞ የተያዘበት ያ ገንዘብና ሀብት ያው ጠበቃው ሁሉም ነገር አሪፍ እንደሆነና ነገር ግን ሙሉ ለሙሉ ይሆናል 100% እንደማይሆንለትና ቃል እንደማይገባለት ነው። ነገር ግን ጠበቃው ላይ ተለውጦ እዚህ ልክ ለቤተሰቦቹ አስቦ ሚስቱን ቢሆን ይቅርታ ብሎ አሁን ላይ ተለውጦ ማየታችን
በጣም ከማንም ጊዜ በላይ የኛ ደስታ ነው። እኛም ጠበቃው በርሂው እንዲህ ተለውጦና ተደስቶ እነ ሞገስን ሲያግዝ አጠገባቸው ሆነው መሆንን እራሱ ብቻ አሪፍ ነው ብዬ ነው ማስበው። እስቲ ጠበቃ በርሂውን በመለወጡ ደስ ያላችሁ በኮሜንት ላይ አስቀምጡ።